እዚህ ደርሳለሁ ብዬ አላሰብኩም። እኔ አንድም ቀን እዚህ ደርሳለሁ እንኳን እንደዚህ ያማረ ቤት ውስጥ እንዲህ ቦታ መዝናኛ አመጣለሁ ብዬ አስቤ አላውቅም። በርግጥ ባለቤቴ እንዲህ አይነት ቦታ ወስድሻለሁ፣ ቱርክም ዱባይም የሀገር ውስጥ ሪዞርቶች ወስድሻለሁ ሲለኝ በጭንቅላቴ ውስጥ የምሰላቸው ነገሮች አሉ። በህልሜ ሄጄ አውቃለሁ፣ ያው በሀሳብ ማለት ነው። እሄዳለሁ ባለቤቴ ተስፋ ሲሰጠኝ ያው ያ ነገር ከዕለታት አንድ ቀን ይሆናል ብዬ ስለማምን እንደዛ አስብ ነበር እንጂ እንዲህ በቅርቡ ፈጥኖ እንዲህ ያያሉኝ ብዬ አስቤ አላውቅም። አሁን ላይ ምን እየተሰማኝ ነው? በጣም ደስ ብሎኛል። ከምንም በላይ ደግሞ ባለቤቴ አጠገቤ በመሆኑ በጣም ደስ ብሎኛል ከምነግራችሁ በላይ። ያው ከሱ ጋር በቃ እኔ መጀመሪያም ነግሬያችኋለሁ፣ እሱ አጠገቤ እስካለ ድረስ ለእኔ ዓለም ሙሉ ነች። ይሄም ባይሆን ማለት ነው። ግን ደግሞ ፍቅራችን ላይ የሆነ የምትመኙት ነገር ሲጨመርላችሁ በቃ ምን ብዬ ልንገራችሁ፣ ፍቅራችሁ በጣም ነው የሚጨምረው። አይጨምርም ማለት ፈልጌ አይደለም፣ በሌላ ነገሮችም ሊጨምር ይችላል። ግን ደግሞ በቃ ይሁን አብራችሁ ስትዝናኑ ጊዜ ስታሳልፉ 24 ሰዓት የምን 24 ሰዓት 28 ሰዓት ከዛም በላይ በቃ በጣም ብዙ ሰዓት 3 ቀን ነው አንድ ላይ ስራ ሳልሄድ ሳንለያይ ለሰከንዳት ያህል ሳንለያይ አብረን የቆየ ነውና ተጋብተን በ7 አመታቶች ውስጥ አንድም ቀን ይሄንን ጊዜ አብረን አሳልፈን አናውቅም። እና በጣም ደስ ብሎኛል፣ በጣም ከምነግራችሁ በላይ ማለት ነው። በጣም